እንደ አውሮፓውያን አቆጣጠር ሐምሌ 15 18 ዓመተ ምህረት በፈረንሳይ ስትራስበርግ ከተማ ፍራው ትሮፊያ የተባለች አንዲት ሴት ወደ ጠባብ መንገድ ወጣችና በድንገት መጨፈር ጀመረች። ሙዚቃ የለም፣ ድግስ የለም፣ ደስታም አልነበረም። ነገር ግን ለ6 ቀናት ያህል ያለ እረፍት ጨፈረች። የሚገርመው ግን እሷ ብቻ አልነበረችም። በአንድ ሳምንት ውስጥ ሌሎች 34 ሰዎች ዳንሱን ተቀላቀሏት። በአንድ ወር ውስጥ ደግሞ ቁጥራቸው ወደ 400 ደረሰ። እነዚህ ሰዎች በገዛ ፈቃዳቸው አልነበረም የሚጨፍሩት። እያለቀሱ አቁሙን እያሉ እግራቸው ደም በደም እስከሚሆን ድረስ ዳንሱን ማቆም አልቻሉም። ብዙዎች በልብ ድካም፣ በድርቀትና በድካም መንገድ ላይ እየወደቁ ሕይወታቸው አለፈ። ዛሬ በሰው ልጅ ታሪክ ውስጥ እጅግ ግራ የሚያጋባውን ገዳዩ የዳንስ ወረርሽኝ እንዴት ተነሳ? ሳይንስስ ምን ይላል? የሚለውን ምስጢር እንፈትሻለን። ይህ ታሪክ እንደ ተረት ሊመስል ይችላል። ነገር ግን በወቅቱ የነበሩ ሐኪሞች፣ የቤተ ክርስቲያን መዝገቦችና የከተማዋ አስተዳዳሪዎች በዝርዝር የጻፉት እውነተኛ ክስተት ነው። በወቅቱ ስትራስበርግ እጅግ አስቸጋሪ ጊዜ ላይ ነበረች። ከባድ ረሃብ፣ በሽታና ድህነት ከተማዋን ወሯት ነበር። ሰዎች በከፍተኛ ጭንቀት ወይም ስትረስ ውስጥ ነበሩ። ታዲያ ፍራው ትሮፊያ ዳንሱን ስትጀምር በከተማዋ የነበሩ ባለስልጣናት በሽታ ነው ወይስ እርግማን የሚል ጥያቄ አነሱ። ሐኪሞች መጥተው መረመሯቸውና አስገራሚ ድምዳሜ ላይ ደረሱ። ይህ የሰይጣን ሥራ ሳይሆን ደማቸው ስለሞቀ ወይም ሆት ብለድ የመጣ በሽታ ነው አሉ። መፍትሄው ደግሞ ምን ይመስላችኋል? አስጨፍሯቸው ደማቸው ሲቀዘቅዝ ያቆማሉ አሉ። የከተማዋ አስተዳደር ትልቅ መድረክ አሰራ። ሙዚቀኞችን ቀጠረ። ዳንሰኞቹ እንዲቀጥሉ አደረገ። ይህ ግን ሁኔታውን የባሰ አባባሰው። መድረኩን ያዩ ሌሎች ሰዎችም ልክ እንደ ቫይረስ በዳንሱ ተበከሉ። በቀን እስከ 15 የሚደርሱ ሰዎች እየጨፈሩ ይሞቱ ነበር። ከተማዋ በሬሳና በዳንስ ተሞላች። ሁኔታው ከአቅም በላይ ሲሆን ባለስልጣናቱ ሙዚቃውን ከለከሉ። ዳንሰኞቹን ወደ ተራራማ ቦታ ወስደው እንዲጸለይላቸው አደረጉ። በመጨረሻም ልክ እንደመጣ ሁሉ ወረርሽኙ በድንገት ጠፋ። ሳይንቲስቶች ይህንን ክስተት ለመፍታት ሁለት ዋና ዋና መላምቶችን ያስቀምጣሉ። የመጀመሪያው የኤርጎቲዝም መርዝ ሲሆን በወቅቱ ሰዎች በሚመገቡት አጃ ወይም ራይ ላይ የሚበቅል አንድ አይነት አደገኛ አረም ወይም ፈንገስ ነበር። ይህ ፈንገስ ወደ ሰውነት ሲገባ ልክ እንደ ኤልኤስዲ አይነት ቅዠት ወይም ሃሉሲኔሽንና የሰውነት መንቀጥቀጥ ያመጣል። ነገር ግን መርዙን የወሰደ ሰው ለሳምንታት እንዲህ ያለ እረፍት የመጨፈር አቅም አይኖረውም በሚል ይህ መላምት ውድቅ ተደርጓል። ሁለተኛ፣ የጅምላ ስነ ልቦና ቀውስ ወይም ማስ ሳይኮጀኒክ ኢልነስ ይሉታል። ይህ በጣም አሳማኝ የሆነው መላምት ነው። ሰዎች በከፍተኛ ረሃብ፣ ጭንቀትና ፍርሃት ውስጥ ሲሆኑ አእምሯቸው ይዝላል። በዚህ ጊዜ አንዱ ያደረገውን ሌላው በደመ ነፍስ የማድረግ ወይም ማስ ሂስቴሪያ ሁኔታ ይፈጠራል። ፍራው ትሮፊያ መጨፈር ስትጀምር የሌሎች ሰዎች አእምሮ ያንን ጭንቀት ለመግለጽ ዳንሱን እንደ መውጫ ተጠቀመበት።
የ1518ቱ የጭፈራ ወረርሽኝ የሰው ልጅ አእምሮ ምን ያህል ምስጢራዊ እንደሆነ ያሳየናል። ጭንቀትና ፍርሃት ተደራርቦ ሲመጣ አእምሮአችን ሰውነታችንን እስከ ሞት ድረስ ሊያዘው ይችላል። ዛሬም ቢሆን በየዘመኑ የተለያዩ የጅምላ እብደቶች እናያለን። ይህ ታሪክ ግን ከሁሉም ይለያል። ሰዎች እየሞቱ ለምን መጨፈር ቀጠሉ የሚለው ጥያቄ ዛሬም ድረስ በታሪክ መጽሐፍት ውስጥ እንደ ትልቅ እንቆቅልሽ ተቀምጧል። ይህንን የሚያስገርም ታሪክ ከዚህ በፊት ሰምታችሁ ታውቃላችሁ? አእምሮአችን እንዲህ ሊያደርገን ይችላል ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ አዲስ ነገር እንዳሳወቃችሁ ተስፋ አደርጋለሁ። ሌሎች አስገራሚ የዓለማችንን ምስጢሮችን ለማወቅ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ሌላ ጉድ የሚያሰኝ ታሪክ ይዤላችሁ እመጣለሁ። እስከዚያው ሰላም።